السلام عليكم ورحمة الله وبركاته. آه، بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، حديث الصباح يألت حديثه قتلان الذوق الإسلامي الإسلاموي آداب الناس نسرات قدر أسرعان في الطعام والشراب سلا طعام أما قابلنا متتات آداب يمي ملكتنا. እንግዲህ ትላንት እንዳልነው እስላም ማለት በሁሉም የህይወት ዘርፍ መመሪያና ስርዓት አስቀምጧል ብለናል። ከነዛ መካከል የአመጋገብና የአጠጣጥ ስርዓት ነው። عن أبي هريرة رضي الله تعالى عنه قال: نهى رسول الله صلى الله عليه وسلم عن الشرب من فم القربة أو السقاء. رواه البخاري. نعم، أبو هريرة كم سراچون الله يولدላቸውና እንዳስተላለፉት نهى رسول الله صلى الله عليه وسلم يا الله መልእክተኛ ከልክለዋል ይላሉ። نهى رسول الله صلى الله عليه وسلم عن الشرب መጠጣትን ከልክለዋል من فم القربة من فم القربة ከእቃ አፍ ላይ من فم القربة ከእቃ አፍ ላይ መጠጣትን أو السقاء ወይም ከውሃ መያዣ እቃ ላይ በቀጥታ መጠጣትን ከልክለዋል ይላሉ። رواه البخاري بخاري የዘገቡት ሐዲስ ነው። يعني والنهي للتنزيه ነው። ይሄ ክልከላው ሐራምነትን ሳይሆን የሚያሳየው የተጠላ የማይመከር ተግባር ነው። እንግዲህ ውስጥ ያለው ነገር ስለማይታወቅ ቆሻሻ ሊኖር ይችላል ወይም የሚጎዳ ነገር በውስጡ ሊኖር ስለሚችል ቀጥታ ከእቃ ላይ ቂርባ ብሎ ማለት በድሮ ጊዜ የሚጠቀሙበት የነበረ ከቆዳ የሚሰራ ቀርበታ ይሉታል። አንዳንድ በረሃማ ቦታዎች ላይ እንደ አፋርና እንደዚህ ሙቀት አለበት ሀገር ላይ እስካሁን ድረስ የሚገለገሉበት ነው። ከፍየልና ከበቆዳ የሚሰራ ነው። ድሮ የጀሪካና አሁን ዘመናዊ እቃዎች ሳይመጡ በፊት የሚጠቀሙበት እቃ ነበረ እና ውስጥ ያለው ነገር አያሳይም። ሽፍን ስለሆነ ከውስጡ ምን እንዳለ አይታወቅም። ስለዚህ ለጤንነት ወይም ሰውየውን ጉዳት ላይ ውስጥ ያለው ነገር ስለማይታወቅ ለዛ ነው ይላሉ። ስለዚህ ነህዩ ይሄ ክልከላው ሐራም ሳይሆን ተንዚህ ነው፣ የተጠላ ነው። ምክንያቱም የአላህ መልእክተኛ አለይሂ ሰላቱ ወሰለም በሌላ ዘገባ ላይ ትርሚዚ በዘገቡት ጠጥተዋል የሚል አለ። ይሄ ክልከላው ለተንዚህ መሆኑን ከዛኛው ሐዲስ ላይ እንማራለን ማለት ነው። የዛሬው ሐዲስ ይሄ ነው። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።